ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ሰነበታችሁ? የሙያ ፍቃድ ምዘና የምትፈተኑ የጤና ባለሙያዎች የሚጠበቁባቸው አዳዲስ መረጃዎች ማሟላት ያለባችሁ ምንድናቸው? እንዲሁም ደግሞ የፈተና ቀን እንዲሁም የምዝገባ ቀናት ምን ናቸው የሚለውን የማደርሳችሁ ይሆናል። ወደ መጀመሪያው መረጃ ሲሄድ እንግዲህ በአሁኑ የሙያ ፍቃድ ምዘና ፕሮግራም ላይ በአዲስ የተካተተው የናሽናል አይዲ ወይም ደግሞ የብሔራዊ መታወቂያ ፕሮግራም ተግባራዊ ሆኗል። ይህም የጤና ባለሙያዎች የሙያ ፍቃድ ለመመዘን ሲፈልጉ የናሽናል አይዲ እንደ ቅድመ ሁኔታና ለመመዝገብ ባዮሜትሪክ ዳታ የሚያስፈልግ መሆኑና ያንን ያላሟላ መፈተን የማይችል በመሆኑ ቅድመ ሁኔታዎች መሟላት እንዳለባቸው ከዚሁ እናሳስባለን። ወደ ሁለተኛ መረጃ ሲሄድ ምዘና ሰዓቱ መቼ እንደሆነ ወቅቱ ባይገለጽም በቅርቡ የምናሳውቅ ይሆናል ተብሎ የተገለጸና በክፍት የተተወነው መረጃው እንግዲህ ነገር ግን ስማቸው እንዲገለጽ ያልፈለጉ የጤና ሚኒስቴር በተለይ ሙያ ፍቃድ ምዘና ላይ የሚሰሩ አካላትን አናግረን ነበረ። በህዳር ወር መጨረሻ ላይ የሙያ ፍቃድ ምዘናው ምዝገባ የሚጀመር እና ታህሳስ አጋማሽ አካባቢ ላይ ፈተናው የሚሰጥ መሆኑን ለማግኘት ችያለሁ ማለት ነው። ነገር ግን እነዚህ ፕሮግራሞች የተቀያሪ ሊሆኑና በተወሰነ መንገድ ሪአሬንጅ ሊሆኑ የሚችሉ መሆኑ ታሳቢ እንድታደርጉ በዚሁ አጋጣሚ እናሳስባለን። እንግዲህ ይህን ቀናት የተገለጸበት ምክንያት የጤና ባለሙያዎች በተለይም ይህን የሙያ ፍቃድ ምዘና የሚፈተኑ ጤና ባለሙያዎች ቅድመ ዝግጅት ከወዲሁ እንድታደርጉና በዛው ልክ እንድትዘጋጁ ለመግለጽ ነው ማለት ነው። ከዚሁ ጋር ተያይዞ እንግዲህ የናሽናል አይዲ ብቻ ሳይሆን ሌሎች ተያያዥ የሆኑ የትምህርት ማስረጃዎችም እንደ በፊቱ የሚያስፈልጉና እነዛ ያልተቀየሩ መሆኑ ነገር ግን በተጨማሪነት የናሽናል አይዲ ፕሮግራሙ በዚህ የሙያ ፍቃድ ምዘና ውስጥ የተካተተና ያንን ማሟላት ግዴታ የሆነ መሆኑን ከዚሁ ለማግለጽ ነው። እናመሰግናለን። ለነበረን ቆይታ እያመሰገን ቻናላችን ሰብስክራይብ አድርጉ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በቻናላችን የውስጥ መስመር አድርሱን። ሌሎች አካላትን ጠይቀን የምናደርስ ይሆናል። መልካም ጊዜ